አንድ ጥያቄ ልጠይቅ። ልጅ እንዴት ነው የሚወለድ? ልጅማ ያው እንግዲህ ያው ይታደራል እንግዲህ ሆድ ያብጣል ቆይቶ ይተነፍሳል። ዝም ብሎ ያብጣል። ዝም ብሎ ተኛችሁ አንተ ፊትህን ዞርክ፣ እሷ ፊቷን ዞረች፣ እሷ ሞቀች፣ አንተ ቀዘቀዝክ፣ አበጠ ሆድ። አይደለም ችግሩ እንግዲህ እዚህ ላይ ነው ያለ። ተዋል በቅቷል። ዝም ብዬ ነው አየህ እመላፈል እንደ ማንኛውም ሰው እንደሚተኛው ነው እንጂ እኔ ወደ ግድግዳው ዞሬ እንዳረብሻት ብዬ ለጥሯ አትተቃቀፉ። አቺ ምን ሆኜ ነው እሷን ማቅፋት? እንዴ ተጻ ልጅ ናት እንዴ? ወረክ ወይኔ እንኩኝ ይበላሻለሁ። እንዴው ዝም ብሎ አረገፈኝ አልኩት። እዚህ ላይ እንዴው ለያቂኝ ተዚህ ተታላጨ ላይ እኔ ትጎጃለሽ ብዬ ነው። አሁን ምን ይጎዳኛል? ያንተ እጅ ነው የሚጎዳኝ። እንዴት ነው ሰላም። ዛሬ ያው ልጅ እንዴት እንደሚወለድ በሳይንሱና በሃይማኖቱ እንዴት ልዩነትና አንድነቱ ምን እንደሆነ እናያለን። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ገና መጀመራችሁ ነው። ገና ብዙ እንስቃለን፣ እንጫወታለን። መልካም ጊዜ። እንዴ ነው እንዴት ያግብታኛል እኮ ያግብታኝ እና ለዚህ ነው እንዴት እና ነው ሆና ባዘው እንዴው ተነስ ናዚው ተወነ ላጉርስህ እኔ እስኪ እንግዲህ ግለጠውና እስቲ ትክ አድርገህ ይኝ እኔ ተንግዲህ እንዳታፈር ትክ አድርገህ ይኝ እንዲህ ሆነ ፈይ አትፈርቶ ዋ አጉድልህ ይክላህ በልማ እኔ ላጉርስተው እዚው ተኛ ተደከመህና ያጉርስ እንግዲህ አታፍርም አይደል? አትፈራኝም አይደል? እንግዲህ ቢያላ ዓለም እያለ ዝም ብለህ አሁን ደስ ይላል። አፍጋ ነው እኮ እንግዲህ ማፈር የለብህም። ግን ማፈኝ ነው እስከዛሬ እኮ ብለህ ሻልክ ምልክት ባሳየ በጎተጉተህ እምቢ አልክ። ዋ ቢያመሽም ባያመሽም አሸሻል። እሺ የታረፈ ቀስ እየተባለ ነው ደግሞ እንግዲህ ማናሳጅኛለሽ ያጅሽ እኔ ደከመኝ በዛብኝ አትፈልግ ስትናገር ያለ አጉላ አስጀምረሽ እንጂ ሁላ እንዴት ባንድ ዜና ኧረ ተይ በእናትሽ እናንተ አርማችሁ ያስጀምራችሁ ለልጅው ተናግረሽ ዝም ብዬ አርፌ የተቀመጥኩት ስንት ተበጅ ተነጅች ለሞተበት ይባላል እንዴ? አይባልም ነው እኔ ችግር ተይ እንጂ ተይ በእናትሽ ሁሉን ነገር ተጠገርኩት ወዲያ። ኧረ ተይ በእናትሽ በቃኝ አልፈልግም። ምን አልኩህ? ተይ በእናትሽ ኧረ ተይ ደከመኝ አመመኝ። እዛ ማዶ ጋራ የተኛው በሬ ቆስቁሰው አደረጉት አውሬ ማለት ነው። ያው እስካሁን ባያችሁት ነገር ትንሽ ፈገግ ያላችሁ ይመስለኛል። እስኪ ደግሞ ወደሚቀጥለው ቪዲዮ ትንሽ የምታኝከው ማስቲካ ነው። አዎ የማኝከው ማስቲካ አቆየው 8 ሰዓት 9 ሰዓት የሚሆን ከጧት ጀምሬ ያገለግል ነበረ። ከዛ የምሽት አገልግሎት 12 ሰዓት ላይ የነዘላለም ጋር ነበርና እዛ ሄጄ አውጥተህ ሰጣለች። አሁን ይሄ I can't understand sometimes ምንም ነገር ወይ ላይ ብኖር አልረዳ ምንም አሁንም ምን ተረዳ። ሁለቱም አረጋዙ፣ ሁለቱም በአንድ ቀን ወለዱ። ኦኬ ሁለት ሴቶች በአንድ ማስቲካ አሁን የልጆቹ አባት ማስቲካው ነው ወይንስ ሰውዬው? መውለድ ላይ ተሳናችሁ እህቶቻችን መቼም እዛ ሂዱ ብለን አንመክርም። ውጤቱን መጨረሻ ላይ ምን እንደሆነ ልናቅ ስለምንችል በማስቲካ ምን እንደሚረከብ ግን ለመጀመሪያ ጊዜ አበው ይመችህ። እዛው ከልጅ መውለድ ሳንወጣ ማለት ነው። መቼም ዘንድሮ ማንሰማው ነገር የለም። ራሱን ከእግዚአብሔር አምላክ ጋር የሚያወዳድር አዲሱ ብርቅዬው ድንቅዬው የሆነውን ሰውዬ ደግሞ እስኪ እናዳምጠው። 3 ዓመት አኩል እዛ ነበር ይችላል። እሺ ወጥቼ አንድ ሴት 13 ዓመት ሙሉ ልጅ የላት። እሺ
ጸለኩ። ለእሷ ጸለኩና ለህዝቡ ተናገር። አንድ ሳምንት ውስጥ ልጅ ተወለደች። ምንድን ማለት አንድ ሳምንት ውስጥ ልጅ ታገኛለች ብዬ ፕሮፌሲ ያመጣው። አንድ ሳምንት ውስጥ ልጅ አገኘች። አንድ ሳምንት ውስጥ 9 ወሯ ነበረ። አንድ ሳምንት ውስጥ እኔ ነገር ያመንክ አይደለም ማለት ነው። አይ አንተ የምታወራው ነገር አሁን ይሄ ትንሽ የማይሆን ነው። የማይሆን ማለት አይሆንም ማለት ነው። አይሆንማ ጠየቅኝ አይደለም እኮ ጠየቁ። ግን በአንድ ሳምንት ምን ማለት ነው ታዲያ? አንድ ሳምንት ውስጥ ልጅ ይኸውልህ፣ እኔ ልንገር፣ አንተ አማኝን አይደለም? አዎ። ግን አሁን ልንገር ያለው ነገር ኢየሱስን ታምናለህ? እውነት እኔ የዚህ ሰውዬ ድፍረት ቢኖር ኖሮ ትራምፕ ሄጄ ከዋይት ሀውስ ውረድ፣ እኔ ነኝ አሜሪካን ማስተዳደር ያለብኝ ነበር። ግን ምን ዋጋ የለም። በምንም ግን አሁን እየተናገርከ ያለው ነገር ልንገር፣ ኢየሱስን ታምናለህ አይደል? ኢየሱስ ያለ ወንድ እንደተወለደ ታምናለህ? አምናለሁ። ለምን አላምንም? የአዳም አባት ማን ነው? ያው እግዚአብሔር ነው። አሰሪ ምን ማለት ነው? እግዚአብሔር ነው ይሰራ። እሺ እግዚአብሔር ሲሰራ 9 ወር ሙሉ ሰራ? ስንት ደቂቃ ነው? ስንት ደቂቃ ነው ንገረኝ። እና ስለዚህ አንድ ሳምንት ውስጥ ልጅ አገኘች ያልኩት አልገባኝ። አላረገዘችም። በአንድ ሳምንት አርግዛ ነው ልጁ የተወለደው? አዎ ልጅ አገኘች እኮ። አንተ ግን ጤነኛ ነህ አይደለ? የምታወራውን ነገር በቃ ካልቻልክ ኦሮሚኛ አፋን ኦሮሞ ካልቻልክ ወይም የኔ አማርኛ አልገባ ካለ ሌሎቹን ጠይቅና አስተርጓሚ አምጣ። ወይም ሄዳለሁ እኔ ጠየቀኝ። ጋበዝከኝ አይደለም? እኔ እየተናገርኩ ነው አይደለ? እየተናገርኩ ሳይሆን የምትናገረው ታዲያ ምን? እግዚአብሔር ቆይ አንድ ነገር እግዚአብሔር አይችልም ትላለህ አንተ። አይችልም ምናምን አለ። ምንድን ነው የምታወራው? አንድ ሳምንት በጣም ብዙ ቀን ነው እላለሁ። አንድ ቅጽበት ውስጥ ታምረን ሰራ ጌታ ነው የሚያምነው። ቆይ አንዴ ቀረጻውን አቁመን በቃ እኔ ልሂድ ወይም ተረጋጋና ወይም በኦሮምኛ እናገራለሁ። የኔ አማርኛ ካልገባ አስተርጓሚ ኦሮምኛ ወደ አማርኛ የሚቀይር ሰው ጥራ ወይም ሄዳለሁ። መሄድ ይችላል። ኖ ለመሄድ እኮ አይደለም፣ መሄድህን አይደለም እኔ እየነገርኩህ ያለሁት ወዳጄ። በአንድ ሳምንት ውስጥ እንዴት ነው ልጅ? እስኪ ንገረኝ። በአንድ ሳምንት ውስጥ የምን ማስፈራራት ነው? እሄዳለሁ አልሄድም ወይ? ከሄድክ ካልሄድክ ደግሞ አልፈህ ቁጭ ብለህ ተጠየቀው። በአንድ ሳምንት አንድ ሴት አርግዛ ወለደች። አንተ ቃል አወጣ፣ ልጅቷ ወለደች። አጃኢብ ነው። ማንሰማው ይላል። አንድ ሴት ሳታረግዝ ካሜራ እናንተ በአንድ ሳምንት ሰው ይረገዛል? እኔ አንድ ደግሞ ጥያቄ ጠየቅኳት። አዳም ሲፈጠር ጌታ ስንት ደቂቃ ነው መሰለህ? አሁን እኮ ስለ ደቂቃ እሱ ነው ስለ ሳምንቱ እኮ ነው። አንተ 9 ወር መሆን አለበት ያልክ እኮ ነው እኮ። እንዴት ነው በአንድ ሳምንት ውስጥ ምን አይነት ልጅ ነው የሚሆነው? ምራቅል ማለት ድንቅ ማለት ይሄ ነው። ድንቅ የሆነ በአንተ በኩል የሆነ ድንቅ ንገረኝ አልከለ። አንተ ሰዎች አሉ በአንድ ሳምንት የወለደች ሴትዮ አለች? አመጣለሁ ከፈለግ። የት ነው ያለችው? እዛ ጋር ጉማ ጋር በሚባል እዛ ትራንስፖርት ልኬ አመጣለሁ ከፈለግ። አለ ልጁ ጤነኛ ነው የተወለደ? አንድ ሳምንት ውስጥ ስለተወለደ ጤነኛ አይሆን። የእግዚአብሔር እጅ እኮ ነው። ታምር እኮ ነው። ታምር የሰራ ጌታ ነው። አንተ ያመንክ አይደለም። ነገርኩህ አይደለም? ጌታ ድንቅ ነገር ይሰራል። ድንቅ አረገ ጌታ። በኔ በኩል የሆነ ታምራት እኔ ከዚህ በፊት ሰምቼ አላውቅም። እንደዚህ አይነት ጌታ በኔ በኩል ደግሞ ሰራ። ምን አንተ ብቻ እኛም ከዚህ በፊት ሰምተናል። እግዚአብሔር አዳምን በስንት ደቂቃ ፈጠረ? ታዲያ እኔ ልጅ በአንድ ሳምንት በቃል ማስወለድ ይከብደኛል የሚል ድፍረት ለመጀመሪያ እኛም ሰምተን አናውቅም። አንተ እማማ ዝናሽ እንዳሉት ምንም አታውቅም። የማህበሩ ተላላኪ። እኔ ደግሞ አንድ ሳምንት ራሱ ብዙ ነው ያልኩ ነው። አሁን ከዚህ በኋላ አንድ ሳምንት ብዙ ነው። አንድ ሳምንት ባለሰም ልጅ ልታስወልድ? አዎ ሚዲያ ላይ ታያለህ። ከዚህ በኋላ 24 ሰዓት ውስጥ ልጅ ያገኝ ነው። 24 ሰዓት ውስጥ ይሄ እነዚህ በአንተ ህይወት የተፈጸሙት አማራጮች ናቸው። በጣም ጥሩ።
አቋም ነው በቃ እውነትን ነው ያወራው ምንድን ነው? አይ ድልስጥ ብዬ ነው ድጋሚ እኔ ለመሰለህ እኔ ልንገርህ ታስብበት ነው። እኔ ልንገርህ ምንም ከጌታ የሰማክ ነገር ከጌታ ሰማው በኔ እጅ ሆነ ምንም አቋም የሚቀይርበት በአቋም መልክ አይደለም፣ በአቋም አይደለም። በኔ በኩል ሆነ የሰራው ጌታ ነው። ስለ ጌታ ክብር ነው የምናገረው። ሆነ አሁን ደግሞ አንድ ሳምንት አይደለም እኔ ለአንተም ቃል ድምፅ ወደ እኔ ስለመጣ ብዙ ሰው አይቀበልም፣ አውቃለሁ፣ አይቀበልም። የለመዱት ምራክልና የእነሱ ሌቭልና የሌለ ሌቭል አንድ አይደለም። እኔ እውነትህን ነው። ያንተ ሌቭልና ሌቭል አይገናኝም። አንተ ያለ የእብድ ደረጃ ላይ ጥሩ ቤተሰብ የቅርብ ሰው ቢሆን ኖሮ እጅና እግርህን ይዘህ አማን ያንተ ትክክለኛ ቦታ እዛ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የምታሸፉበት ነገር ሊቆም ይገባል። ግን እህቶቻችን ተስፋ አትቁረጡ። በአንድ ሳምንት የነበረውን ቀኑን አሳጥሮ በአንድ ቀን ልጅ እንድትወልዱ ሊያደርጋችሁ ነው ብሏል። ከዛው በመቀጠል ደግሞ ይሄው ድንቅና ብርቅዬ ወንድማችን እስኪ ሌላ በሕይወቱ የተፈጠረ የተሰራ ተአምራትን ይናካል። ከዚህ ተአምር እግዚአብሔር አይችልም እያልን ሳይሆን የልጁ ድፍረት ግን ማስናደኝነትን ብቻ እስቲ አዳምጡትና ፍርዱን ለእናንተ። ገንዘብ የለህም ነበር? ገንዘብም አልነበረን። ሚሽነር ነኝ፣ የሄድኩ አገለግላለሁ። ኪሴ ላይ በፊት እኛ አገልግሎት ስንጀምር ትራንስፖርት የሚባል የለም፣ በእግር ነው የምትሄደው። 2 ቀን 3 ቀን በእግር ነው የምትሄደው እና የሄድኩ ወቅቱ አይደለም፣ በጣም ውስጥ ምግብ ፈልጓል፣ በጣም ርቦኛል እና እጄ እንጨቱን ያዝኩ። የማንጎ የት ነው? ቤጊ የሚባል ነገር ቤጊ ቤጊ እዛ ጸለኩና እንጨቱን ይዤ ማንጎ ላይ ዛፉን ይዤ ጸለኩ። ጸለኩና እዛ ላይ ወጣው 10 ፍሬ ማንጎ በላሁ። እኔ ጋር የነበሩ ስላለ ችግር የለም ያለ መረጃ። አሁን ለምሳሌ እኔ ገረመኝ ማለት ነው። እኔ ገረመኝ አንተ የምታቀርቡ ሰዎችን እኔ ገረመኝ። ኢቴሜ ከኪሴ ወጣውና ማሽን ላይ አራት ሺህ አወጣው። ይሄ ምራክል አይደለም። ይሄ ምንም መረጃ የለም። የራሱ እንዴት ድንቅ እንደሆነ እንዴት መረጃ ምስክር አለኝ እኔ። እኔ ከነ ምስክርነቱ ነው ምስክር። ምንድነው ዛፉ ማንጎ የለም ያስ ምን አለሽ? ወጣውና ወደኛ ወጣው ማንጎ ላይ ወጣውና ከዛ በላው። ይሄ አንድ ነው። ሁለተኛ ደግሞ ዳቦ የደረቀ ዛፍ እንጨት ይዞ ገና እጁ እንጨቱ ላይ ሲያርፍ 10 ማንጎ አፈራ። ይሄ ነው መሸሻ። አረቀህ እንሰማለን እንፈርዳለን የሚባል ወንዝ አለ እኛ ሀገር ውስጥ ወንዝ የሚባል ዳቡስ የሚባል ወንዝ አለና ከዛ አንድ ሰውዬ ርቀት ላይ ቆሜ ሰውዬውን አያለው አሳ ይዛለው ብሎ እየታገለ ነበር ነበርና ምን እያደረገ አሳ ያስፈለገኝ። እሺ ሄድኩ ነው ወደዛ ቀረብኩና ምን ሆነ ነው እና አሳ እምቢ አለ። ለልጆች የሚሰጠው ነገር የለም። ከዚህ ነው ይዤው እጄ ሽጬ ለልጆች አንዳንድ ነገሮች ይገዛለሁ። አዛዘነኝና እንደዚህ አይነት ድፍረት አይኖረኝም። ያ 21 ዓመት አገልጋይ 21 ዓመት ሙሉ ያገለገልኩ አገልጋይ ነኝ። ኢሞሽናል አይደለም። እሺ እንደዚህ አይነት ድፍረትም አይኖረኝም። እንደዚህ አይነት ድፍረት አይኖረኝም። እሺ ጸለይኩ። ወንዙ ላይ እጄን ዘርግቼ ጸለይኩ። ምን ይሁን ብለህ እውጣ ብዬ ምንድነው ወደ አሳ ወደ ላይ ይውጣ መሬት ወደዚህ መጽሐፍ ቅዱስ ላይ ያስታውስ
ሰዓት ሙሉ ቀን አሳ ሊያጠምዱ ሞክረው አሳ የተቸገሩበት ሰዓት አስታወሳችሁ? ከዛ ማነው መረብን ጣል ያለው? እንሰማለን፣ እንፈርዳለን። ራስን ከማን ጋር ለማስተካከል እንደሆነ እያየን ነው፣ እየታዘብን አለመረብ ማለት ነው። አዎ እሺ። ራይን ማጫወተኝ። አዎ እሺ። 28 አሳ ምን ሆነ? ከየት ነው የወጣው? ከወንዙ። ምን ብለህ ጸልይ እስቲ ንገረኝ። እንደዚህ ብዬ ሰለፍ ጌታ ሆይ እኔ የአንተ ልጅ ነኝ፣ እሺ እኔን ትሰማለህ። እሺ አሳ እንዲወጣ አዘዝኩ ብዬ ቁጥሩን አይደለም እኔ የጠራሁት፣ አሳ እንዲወጣ አዘዝኳል። አሳ ሲወጣ 28 ነው። ሰውየው በመረብ አንድ አሳ ያላዘ ማለት ነው። ሰውዬ ራሱ አልቆምም፣ ወደቀ። የሚያስገርም ወደቀ ሰውዬው ራሱ። የት ወንዝ ነው? ዳቡስ የሚባል ዳቡስ አይደለም፣ ዳቡስ የሚባል በጣም ትልቅ ወንዝ አለ ወለጋ ውስጥ። ከመንዲ አልፌ ወደ ቤጊ ስትሄድ ማለት ነው። የሚገርም ታሪክ ነው። ይሄ ነው። ሌላስ? ሌላ ደግሞ ትልቆቹ ነው የምነግርህ። እሺ በጣም የገረመኝ አንድ ሴት አሁንም ጉማ ጋር አርባ የሚባል ከቦታ ጋር ነው የምነግርህ። እሺ እሺ ጉማ ጋር አርባ የሚባል ቦታ አገልግሎት እርኩና 3 ዓመት አኩል እዛ ነበር ይችላል። እሺ ወጥቼ አንድ ሴት 13 ዓመት ሙሉ ልጅ የላት። እሺ ጸለይኩ ለሱ ይበል። ለዛሬ ያዘጋጀሁላችሁ ይሄው ነበረ። በሌላ ጊዜ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ሳምንት ቤተሰቦቼ። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳይረሳ። አበረታቱ።